በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 5 እንኳን አደረሳችሁ አደረሰን። የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዓለ ዕረፍት የጻድቅ መታሰቢያ ለዘላለም ይኖራል። በየዓመቱ መጋቢት 5 ቀን የምናከብረው በዓል ታላቁ ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም ድካም አርፈው ወደ ዘላለማዊ ዕረፍት የተሻጋገሩበት ዕለት ነው። ዛሬ ቅድስት ቤተክርስቲያናችን በቅዳሴዋ ሆነ በትምህርቷ የዚህ ታላቅ አባት ተጋድሎ ለልጆቿ ዝክር ታስተምራለች፣ ታወድሰዋለች። የቤተሰብ ታሪክና የትዕግስት ዋጋ አባታችን የተወለዱት በግብጽ ኢቲሳ ነው። ወላጆቹ ስምዖንና አቅሊሲያ ይባላሉ። እነዚህ ቅዱሳን ሰዎች ልጅ አጥተው ለ30 ዓመታት በትዕግስትና በለቅሶ እግዚአብሔርን ሲለምኑ ኖረዋል። እኛ አንድ ነገር ለምነን በፈለግን ሰዓት ካልተሰጠን ተስፋ እንቆርጣለን። ዛሬ በልጅ እጦት ምክንያት የሚፈርሱ ትዳሮች ስንት ናቸው። ነገር ግን እግዚአብሔር ሲሰጥ ስለ ፍቅሩ ሲነሳም ስለ ፍቅሩ ነው። እንደ ስምዖንና አቅሊሲያ ለ30 ዓመታት መታገስ ባይቻለንም እንኳን በፍቃድ እንደሚሰጥ አምነን መቆየት ይገባናል። ስምዖንና አቅሊሲያ ከስዕለ ሥላሴ ስር ወድቀው በለመኑት መሰረት አባታችን መጋቢት 29 ተጸንሰው ታኅሳስ 29 ቀን ተወለዱ። በተወለዱበት ቀን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው አመስግነዋል። ሕፃናት አምላካቸውን ያውቃሉ። እንደ መጥምቁ ዮሐንስና እንደ አቡነ ተክለ ሃይማኖት ሁሉ አቡነ ገብረ መንፈስ ቅዱስ ስም ከማኅፀን ጀምሮ የተመረጡ ነበሩ። ተጋድሎና የተፈጥሮ መታዘዝ አባታችን በ3 ዓመታቸው በቅዱስ ገብርኤል መሪነት ገዳም ገቡ። አበምኔቱ አባ ዘመዳ ብርሃን ተቀብሎ መጻሕፍት አስተምራቸው። በኋላም ማዕረገ ምንኩስና ተቀበሉ። በበረሃ ሲኖሩ 60 አንበሳና 60 አናብርት ነብርና አንበሳ አብረው ይኖሩ ነበር። እንስሳት ከጥንት የሰው ጠላት አልነበሩም፣ የሰው አገልጋዮች እንጂ። አዳም በበደለ ጊዜ ግን ተለዩን። አቡነ ገብረ መንፈስ ቅዱስ የታዘዙት አባቶቻችን ወደ ቀድሞ የቅድስና ማዕረግ ስለተመለሱ ነው። ዛሬ እኛ ከአራዊት ይቅርና ከሰው ጋር መኖር አቅቶናል። የሰላም ሰዎች እንደሆኑ የአባታችን ሕይወት ያስተምረናል። በኢትዮጵያና ቃል ኪዳናቸው እድሜያቸው 30 ዓመት ሲሆን 300 ዓመት ሲሆን ወደ ኢትዮጵያ መጡ። በሀገራችን በዝቋላና የምድር ከብት ገዳማት መስርተዋል። ከቅዱስ ላሊበላ ጋር ተገናኝቶ ስራውን ባርከዋል። ሥላሴን በሽማግሌዎች አምሳል አዝለው በማስተናገድ ቃል ኪዳን ተቀብለዋል። አባታችን ለ262 ዓመታት በኢትዮጵያ ኖሩ። ስለ አገሪቱና ስለ ሕዝቧ ምሕረት ለምነዋል። በስተመጨረሻም በ562 ዓመታቸው በመጋቢት 5 ቀን አረፉ።
መላእክትም በከናፍ እሳት ኢየሩሳሌም ወስደው በየማን መስዋይ አቅርበዋል። ስብሐት ለእግዚአብሔር ወመንፈስ ቅዱስ። ከግብጽ ንስሐ የወጣ ኮከብ ለተጠማ ነፍስ የጸጋ መርከብ በ3 ዓመት ገዳም የገባው በቅዱስ ገብርኤል የተመራው 60 አናብስትን የታዘዙልህ 60 አናምርት የተከተሉ በዙቃላ ተራራ ደጅ የቆመ በቃል ኪዳኑ ነው ዛሬም የዳነው። ከምድረ ከብት እስከ ዙቃላ የወጣው ጻድቅ ሰው ልትበላ የነፍስ መኖ ስላሴ አዝል ጸጋ ያገኘው የኢትዮጵያ ምድር ጠባቂ ሆንክ። ባለ ጸጉሩ ልብስ የአምላክ ባለሟል ስሚ ስጠራ አጋንንት ይሸሻል። መጋቢት 5 ያረፈባት እለት ትሁን ለኛ ህይወት በረከት። ከህይወታቸው ምን እንማራለን? ትዕግስት፣ እንደ ወላጆቻቸው በጸሎት መጽናት። መንፈሳዊ ትምህርት ልጆቻችን ከልጅነታቸው በቤተ ክርስቲያን ስርዓት ማሳደግ እንዳለብን። ሀብተ ፈውስ አባታችን ድውያን ስጋ እንደፈወሱ እኛም ድውያን ነፍስ በምክርና በጸሎት ማዳን እንዳለብን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት አማላጅነት ቃል ኪዳና ከሁላችንም ጋር ይሁን። እግዚአብሔር አምላክ በአባታችን ጸሎት አገራችን ህዝባችን ይጠብቅልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ጸሐፊ ዮሐንስ ኃይለ ማርያም መጋቢት 5 2018 ዓመተ ምህረት ከፌስቡክ ገጻቸው። ቃለ ሕይወት ያሰማልን። አባታችን የጻፉልን